ነገር ብሩኬ አሁን ከዚህ በኋላ ምንም የምጠብቀው ነገር የለም። ከሀይሚ ጋር በጣም ብዙ ጊዜ አብራችሁ ቆይታችኋል። በጣም ደስ በሚል ሁኔታ አሳልፋችኋል። አሁን ሰዓቱ ነው በእኔ በኩል ሰዓቱ ስለደረሰ በቃ ብሩኬ ሽማግሌ ላክ። ምንም ነገር የምትምልብህ ነገር የለም ከዚህ ውጪ ማለት ነው። እና እንዳያችሁት እናንተ ማታውቁት ነገር የለም ቤተሰብ። እና ስለ ጨረቃ ፋሚሊ የምናገር ፈልገው ነገር አለ። በጣም የምታስገርሙ የምታስደንቁ በጣም መልካም ሰዎች ናችሁ። ብዙ ሰዎችን እያበረታቻችሁ ነው ያላችሁት። ወደ ሚዲያ የመጡ ሰዎች አታሳፍሩ። እኔንም እያበረታቻችሁ ነው። በጣም አመሰግናለሁ። እና ደግሞ ነገ ሀይሚ ላለባት ጌም 4 ሰዓት ላይ የጨረቃ ፋሚሊ ማንነታችን እናሳያለን። ከግምጃዬ ጋር የምታደርገውን ጌም ማታ 4 ሰዓት ላይ በኢትዮጵያ አቆጣጠር ይካሄዳል። እና ይሄንን ነገር ደግሞ ምንም እንዲሁ ዝም ብሎ ለመርሃ ግብሩ ይካሄድ እንጂ ሀይሚ በዘረራ እንደምታሸንፋት ይሄ ግልጽ ነው። ማንም ራሷም ታውቃለች ልጅቷ። እና ይሄንን ነገር አንድነታችን እናሳይ፣ ሀይሚ እንደግፍ በደንብ አድርገን። ሀይሚ በጣም በሰፊ ርቀት እንድታሸንፍ እንርዳት። እና ደግሞ ያው ደግሞ የምነግረው እሷ ያው ዝም ብሎ እንዲሁ ይካሄድ እንጂ ኦሬዲ ማን እንደሚያሸንፍ ይታወቃል። ሀይሚ አሸንፋለች ብዬ መናገር እችላለሁ ዛሬ ማለት ነው። አንድ ቀን ይቀረዋል፣ ነገ ነው ጌሙ የሚካሄደው። እና ያለ ፈልጌ ነው ፋሚሊ በጣም 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 የጨረቃ ፋሚሊ ከልብ አመሰግናለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቆንጆ ነገር ስራ እየሰራን ለእናንተ ሰላም ውድና የተከበራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን አለን። ክብሩ ይስፋ። ያው ከምን እንደምጀምር አላውቅም። የመጀመሪያ ቪዲዮ ላይ ያው ምስጋና ምንም ስላላልኳችሁ በዚህ አጋጣሚ ያው ምክንያት አለኝ እንደዛ ያላኩበት እና ደግሞ ያው ከመቅረት መዘግየት ይባላል። ስለዚህ በዚህ አጋጣሚ ሁላችሁንም የጨረቃ ፋሚሊ በጣም አመሰግናለሁ ከልብ ሁላችሁንም፣ እናንተንም ብሩኬን ሀይሚን ወደ ዩቲዩብ ያመጡኝ እነሱ ናቸው። እና በዚህ አጋጣሚ በጣም አመሰግናለሁ። ያው እናንተ ጋር አልመጣሁም እንጂ ከነሱ ጋር ከዛም በኋላ ከዛም በፊትም ብዙ ያው እንደ ጓደኝነታችን እንደ ወዳጅነታችን ብዙ እንትን ያለው ነገር አለና ዛሬ የመጣሁት ለምንድን ነው? አንደኛ ነገር እናንተንም ለማመስገን፣ ሁለተኛ ነገር ደግሞ ስለ ሀይሚና ስለ ብሩኬ ያው ያሉበት ነገር በጣም ቆንጆ ነው፣ ደስ የሚል ነገር ነው። እና ያ ነገር ደግሞ መቀጠል ያለበት አሁን ባላችሁበት መንገድ ፍቅራችሁ በጣም ደስ የሚል ነው። ያላችሁን ነገር ደስ የሚል ነው። በዚህ ነው መቀጠል ያለባችሁ። ሲቀጥል ደግሞ ያው ከዚህ በፊትም እንዳልኳችሁ ለእናንተም በግል እንዳልኳችሁ አሁን ደግሞ ሚዲያ ላይ በቃ ከዚህ በኋላ ምንም እንትን ማለት አያስፈልግም። በቃ እናንተ ያላችሁበት ነገር በጣም ቆንጆ ነው፣ ደስ ይላል። አልፎ ተርፎ ለሰውም ለሚያይ ሰውም የሚያስቀና ነገር ነው እና አሁን በቃ ባላችሁ ነገር መቀጠል ያለባችሁ። መሀላችሁ ላይ ሰው መግባት የለበትም። ማንም ሰው ወዳጆች እንዳሏችሁ ሁሉ የእናንተን መጥፎ የሚመኝ ጠላትም ስለማይጠፋ በደንብ ራሳችሁን ጠብቁ፣ ጓደኞቻችሁን ጠብቁ። ያላችሁን ነገር ሰልክላችሁን ብዙ ማስፋት የለባችሁ እና አሁን ደግሞ ከዚህ በኋላ ደግሞ መሆን ያለበት ነገር ምንድነው? በቃ ወደ ትዳር ነው። ከዚህ በኋላ ምንም ጊዜ ማጥፋት አያስፈልግም። በቃ ሁለታችሁ በጣም ጥሩ፣ ሁለታችሁ ሀይሚም ብሩኬም በጣም ቆንጆ በጣም መልካም ሰዎች ናችሁ። ስለዚህ አሁን ላይ በቃ ቀልድ መብዛት የለበትም። ኢቭን ለቪዲዮ እንኳን ቢሆን ነገሮች በልኩ ነው ምን ያለባቸው፣ ፕራንክ ምንም ቢሆን። ምክንያቱም ሰው በምን መንገድ ሊቀያየም እንደሚችል አይታወቅም። ስለዚህ ይህንን ነገር በጣም ጠንቀቅ ብላችሁ ያላችሁን ነገር በደንብ አጥብቃችሁ፣ ፋሚሊም ያውቃል የሁለታችሁም ያለውን ነገር ስለሚያውቅ ኢቭን ኦዲየንስም እኛም ጓደኞቻችሁ በዙሪያችሁም ያለን ሰዎች የእናንተን አብሮነት የምንፈልግ ሰዎች ነን እና ስለዚህ በቃ ከዚህ በኋላ ምንም ወደኋላ ማለት የለም። መደረግ ያለበት ነገር ተደርጎ እናንተ ወደ ትዳር መግባት ያለባችሁ ከዚህ በኋላ። ምክንያቱም በእንደዚህ አይነት መንገድ ሳይታሰብ ለብዙ ጊዜ ስለቆያችሁ አሁን ላይ በዚሁ ባላችሁበት በደስ በሚል ኮንዲሽን ላይ ነው ያላችሁት። በቃ ወደ ትዳር ገብታችሁ ህይወታችሁን አብራችሁ መቀጠል ያለባችሁ። ስራችሁን ለመስራት ለምንም ያ ነው የሚሻለው። ያው ከአንድ ብርቱ ሁለት መድኃኒቱ የሚባል አባባል አለና ያ ነገር ስላለ እንደዛ ነው መሆን ያለበት። አጠገባችሁም ያሉት ሰዎች እነ ፍፄም እነ ቤኪም በጣም መልካም ሰዎች ናቸው፣ ጥሩ ሰዎች ናቸው። እነሱንም በደንብ ይዛችሁ ከነሱ ጋር ያላችሁን ነገር አጠናክራችሁ ትዳራችሁ ውስጥ መግባት ነው እንጂ ከዚህ በኋላ ይሄን ያህል ጊዜ በእንደዚህ አይነት ነገር ከቆያችሁ ምንም በቃ ከዚህ በኋላ ወደ ሌላ እንትን መሄድ የለባችሁም። እና ያንን ነገር ደግሞ ለማድረግ በምትሄዱበት መንገድ ሁላችንም ከጎናችሁ ነን። ሁሉም ሰው እናንተ ወዳጅ ነው፣ እኔን ጨምሮ ማድረግ ያለብንን ነገር በሙሉ እናደርጋለን። እና እኔ የምላችሁ ይሄንን ነው እንደ ወዳጅ እንደ ጓደኛ። ሌላው ደግሞ ሁሉም የእናንተ የጨረቃ ፋሚሊ ደግሞ የእናንተን አብሮ መሆን የእናንተን ወደ ቁም ነገር መግባት በቃ የሚፈልግ ነው። ስለዚህ ይህንን ነገር ስለምታውቁ እናንተ ወደ ኋላ ማለት የለባችሁ። ቶሎ ብሎ ጉዳዩን ማፍጠን ነው። በቃ እንደ ሀገራችን ባህል መሰረት ሁሉ ነገር በስርዓቱ ሄዶ ወደ ትዳር ገብታችሁ ህይወታችሁን
መኖር ልጆች ወልዳችሁ በትዳር በልጆች ተባርካችሁ መኖር ነው ያለባችሁ። ሁለታችሁ በጣም የተባረካችሁ ጥሩ ሰዎች ስለሆናችሁ ይሄ ነው የሚገባችሁ። እና ቅድም እንዳልኩት ደግሞ ዙሪያችን ላይ ያሉ ሰዎች ሁሉም ወዳጅ ላይሆን ይችላል። ገብቷችኋል? አንዳንድ ጊዜ በቪዲዮም በምን የሚመጡ ሰዎች ለቀልድ ተብሎ የሚደረጉ ነገሮች ያልታሰበ ችግር ያልታሰበ ነገር ሊፈጥር ስለሚችል እነሱን ነገር ጠንቀቅ እያላችሁ የሆነ ነገር ሲፈጠር ችግር ካለም ዙሪያችሁ ያሉ ሰዎች ወዳጆችንም እኛም በዙሪያችሁ ያለን ሰዎች እስከ መጨረሻው ድረስ ከእናንተ ከምንም ነገር ቢፈጠር ከእናንተ ጎን ነን። የእናንተን አብሮነት የምንፈልግ ሰዎች ነን። ስለዚህ ይህን ነገር እንድታደርጉ ነው በበኩሌ የመክራችሁ ነገር። እና ደግሞ ቤተሰብ ሌላ ለብሩኬ የምነግረው ነገር ብሩኬ አሁን ከዚህ በኋላ ምንም የምጠብቀው ነገር የለም። ከሀይሚ ጋር በጣም ብዙ ጊዜ አብራችሁ ቆይታችኋል። በጣም ደስ በሚል ሁኔታ አሳልፋችኋል። አሁን ሰዓቱ ነው በእኔ በኩል ሰዓቱ ስለደረሰ በቃ ብሩኬ ሽማግሌ ላክ። ምንም ነገር የምትምልብህ ነገር የለም ከዚህ ውጪ ማለት ነው። እና እንዳያችሁት እናንተ ማታውቁት ነገር የለም ቤተሰብ። እና ብሩኬ ያለ እድሜው የበሰለ በልጅነቱ በጣም የልጅ አዋቂ የሆነ ሰው ነው። ስለእናንተ መንገር እኔ ምንም ማታውቁት ነገር ስለሌለ ማለት ነው። እና ምንም እንኳን እንደ ታላቁም ብሆን ከልጅነቱም ጀምሮ ማቆ ልጅ ስለሆነ አሁን ደግሞ ሰሞኑም ለበዓል ያደረገውን ነገር ስንት የተቸገሩ ሰዎች ሲረዳ አሁን ያ ሚዲያ ላይ ስለወጣ ነው እንጂ የታየው ከሚዲያ ውጪ ከካሜራ በስተጀርባ በጣም ብዙ ጥሩ ስራ እየሰራ ያለ ሰው ነው። ያንን ነገር ደግሞ እኔ በደንብ አውቃለሁ። እና ያ ነገር ደግሞ ለሱ ደግሞ አሁን ላይ የሚገባው በቃ ሀይሚን በጣም ጥሩ ሰው ነች። በጣም መልካም ሰው ነች። አሁን ጊዜው ነው በቃ ሽማግሌ ላክ። ጋሽዬም ይቀበላል፣ ቤተሰቡም ይቀበላል። ሀይሚንም በሰላም በፍቅር ደስ እያላቸው ነው የሚሰጡ። ስለዚህ አሁን ላይ ምንም ወደ ኋላ አትበል። ሽማግሌ ላክና ያንተን ደስታኛ ማየት እንፈልጋለን። በቃ ምንም ቢሆን አሁን ለሰዎች ለብዙ ሰዎች ለኔም ጭምር እኔ እዚች ጋር ወጥቼ እንዲህ ሚዲያ ላይ እንድናገር ያደረከኝ አንተ ነህ። ይሄ በጣም ተራ ነገር ነው። ለሰዎች በጣም ብዙ የተቸገሩ ሰዎች ስትረዳ ኖርሃል። አሁንም ድረስ እያደረክን ያለ ወደ ኋላ አላልክም። አሁን ደግሞ እኛ ያንተን ደስታ ማየት እንፈልጋለን። ብሩኬ በዚህ አጋጣሚ ሽማግሌ ላክ። ጋሽዬን በደስታ ይቀበላል። ሀይሚን ደስ እያላቸው ነው የሚሰጡ። በጣም ጥሩ ሰው ነህ። ሀይሚን በጣም መልካም በጣም ጥሩ ሰው ነች። ስለዚህ እኔ ካንተ የምፈልገው ልነግርህም የወጣሁት ይሄንን ነገር ነው በቃ። እና ይሄንን ነገር አድርግ። እኛ ያንተን ደስታ ማየት እንፈልጋለን። በዙሪያ ያሉ ሰዎችን ስታስደስት፣ የሚተቸገሩ ስትረዳ፣ ሚዲያ ላይ ያልወጡ ሰዎች ወደ ሚዲያ ስታወጣ፣ ስትደግፍ፣ ስታበረታታ ቆይታል ለረጅም ጊዜ ገብቷል። ከኔም ውጪ አሁን ከዚህ በኋላ የሚቀጥል ነገር ነው ይሄ ገብቷል። ስለዚህ ይሄንን ነገር እያደረክን ያለኸው ሀይሚ ደግሞ ላንተ የምትገባ ሴት ነች። በጣም መልካም ሴት ነች። ህይወት ላይ አሁን ላይ ያላችሁን ደስታ እኔ እንግዲህ ስለማይ ነው። እኔ አሁን እንደናንተ አይነት ግንኙነት ቢኖረኝና እንደናንተ አይነት ላይፍ ቢኖረኝ በጣም ደስ ይለኛል። ለምታስቀኑ ካፕሎች ናችሁ። ስለዚህ አሁን ወደ ሽምግልና ሂድና ነገሮች እንትን ይበሉ። አሁን በቃ ከዚህ በኋላ ምንም ወደ ኋላ የምትሉት ነገር ስለሌለ ሁሉም ነገር ቆንጆ ነው ያለው ነገር በጣም ደስ የሚል ግንኙነት ላይ ያላችሁት። አሁን ላይ ከምን ጊዜውም የበለጠ የሀይሚና የብሩኬ ነገር በጣም ደስ የሚል ጊዜ ነው ያለው። ስለዚህ ይሄ ነገር ስላለ እኔ በበኩሌ ምልህ ነገር አሁንም ደግሜ ምን ነገር ብሩኬ ጊዜ አታጥፋ፣ ሽማግሌ ላክ፣ ሀይሚን አስገባ ወደ ቤት። አሁንም በጣም ደስ የሚል ላይፍ ነው። ከዚህ በጣም ቆንጆ ላይፍ እንደሚኖራችሁ እርግጠኛ ነኝ። ይሄ ልል ነው ቤተሰብ የመጣሁት። በስተመጨረሻ ደግሞ ስለ ጨረቃ ፋሚሊ የምናገር ፈልገው ነገር አለ። በጣም የምታስገርሙ የምታስደንቁ በጣም መልካም ሰዎች ናችሁ። ብዙ ሰዎችን እያበረታቻችሁ ነው ያላችሁት። ወደ ሚዲያ የመጡ ሰዎች አታሳፍሩ። እኔንም እያበረታቻችሁ ነው። በጣም አመሰግናለሁ። እና ደግሞ ነገ ሀይሚ ላለባት ጌም 4 ሰዓት ላይ የጨረቃ ፋሚሊ ማንነታችን እናሳያለን። ከግምጃዬ ጋር የምታደርገውን ጌም ማታ 4 ሰዓት ላይ በኢትዮጵያ አቆጣጠር ይካሄዳል። እና ይሄንን ነገር ደግሞ ምንም እንዲሁ ዝም ብሎ ለመርሃ ግብሩ ይካሄድ እንጂ ሀይሚ በዝረራ እንደምታሸንፋት ይሄ ግልጽ ነው። ማንም ራሷም ታውቃለች ልጅቷ። እና ይሄንን ነገር አንድነታችን እናሳይ፣ ሀይሚ እንደግፍ በደንብ አድርገን። ሀይሚ በጣም በሰፊ ርቀት እንድታሸንፍ እንርዳት። እና ደግሞ ያው ደግሞ የምነግረው እሷ ያው ዝም ብሎ እንዲሁ ይካሄድ እንጂ ኦሬዲ ማን እንደሚያሸንፍ ይታወቃል። ሀይሚ አሸንፋለች ብዬ መናገር እችላለሁ ዛሬ ማለት ነው። አንድ ቀን ይቀረዋል፣ ነገ ነው ጌሙ የሚካሄደው። እና ያለ ፈልጌ ነው ፋሚሊ በጣም የጨረቃ ፋሚሊ ከልብ አመሰግናለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቆንጆ ነገር ስራ እየሰራን ለእናንተ የሚመጥን ነገር እየሰራን እንቀርባለን ወደፊት። ይሄ ልላችሁን የመጣሁት በጣም ወዳችኋለሁ። አመሰግናለሁ።